ሰላም የተወደዳችሁ የባርኮት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? አለን እኛ ሰላም እግዚአብሔር ይመስገን ደህና ነን። ዛሬ የምንሰራው ደግሞ ኩብዝ መኪን ይባላል። ቂጣ ነው የምንሰራው፣ አብረን እንሰራለን ማለት ነው። የሚያስፈልገንን ግብአት እየጨመርኩ አሳያችኋለሁ። አንድ ኩብ ውሃ አለኝ፣ ተፈስ ያለ ውሃ። ከዛ እርሾ በደንብ ያልሞላ አንድ ማንካ አረግበታለሁ ማለት ነው እንደዚህ። ከዛ ስኳር ጨምራለሁ። አንድ ሁለት በደንብ አልሞላውም። ሶስት የኔ ስኳሩ የተፈጨ ስለሆነ ነው፣ ሌላ ነገር አይደለም። ከዛ አንድ ድንጋይ ዘይት አለኝ ጨምርበታለሁ ማለት ነው። ከዛ ግማሽ ማንካ ጨው ማለት ነው። ከዛ የወተት ፓውደሩን አንድ ሁለት ሶስት አራት አምስት ማንካ ሀሊ ፓውደር ማለት ነው። 3 ማንካ ስኳር፣ በሾርባ ማንካ 5 ማንካ ሀሊ ፓውደር፣ ግማሽ የሻይ ማንካ ጨው፣ አንድ ትንጃል ዘይት፣ አንድ ኩባ፣ አንድ ማንካ እርሾ ማለት ነው። ከዛ ሁሉንም አንድ ላይ ሚክስ አድርገዋለሁ። ያው እንደየመጠናችሁ ማብዛትም ማሳነስም ትችላላችሁ። እንደዚህ አድርጌ ሚክስ ካደረኩ በኋላ ውሃ ማብዛት ትችላላችሁ። የምትፈልጉትን መጠን መጨመር ማሳነስ ትችላላችሁ። ወተቱን ደግሞ በውሃው ምትክ ወተቱን መጨመር ትችላላችሁ ማለት ነው። ዳርጌ ሁሉንም ሚክስ ካደረኩ በኋላ ዱቄት ጨምራለሁ ማለት ነው። ይሄ አንድ ኩብ ነው ብያችኋለሁኝ። አንድ ኩብ፣ ሁለት ኩብ፣ ሶስት ኩብ ሞልቼዋለሁ። 3 ኩብ ማለት ነው። ከዛ እናቦካለን። ውሃ መጠን መጨመርም ማሳነስም ትችላላችሁ እንደየፍላጎታችሁ። ዱቄቱ ቆንጆ ሆኖ ከተቦካ ቆንጆ ይሆናል። ማብኪያ ማሽን ካላችሁ ማብካት ትችላላችሁ። እኔ ስለማልወድ ነው እንጂ አለኝ፣ ማብኪያ ማሽን አለኝ። እኔ ስለሚያስጠላኝ ነው። እንዳርጌ ሽታ አድርጌ አቦካዋለሁ። ትንሽ ቀጠን አለብኝ፣ ዱቄት እጨምርበታለሁ ማለት ነው። ከዛ ሽታ አድርጌ አቦክቼው እመጣለሁ ማለት ነው። በደንብ መታሸት ስላለበት ወዶች እንደዚህ አድርጌ አብክቼ ጨርሻለሁ ማለት ነው። ይኸው ትንሽ ዱቄት ጨምሬበታለሁ። አንዳንድ ዱቄት ውሃ ያነሳን፣ አንዳንድ ዱቄት ደግሞ ያስጨምራልና እንደዚህ አድርጌ ሽታ አድርጌ ካቦካው በኋላ ኩፍ እስከሚል ድረስ ለአንድ 30 ደቂቃ እሽግ አድርጌ አስቀምጣለሁ ማለት ነው። እንደዚህ አድርጌ አየር እንዲያገኙ ሽታ አድርጌ አንድ 30 ደቂቃ ኩፍ እስኪል ድረስ አስቀምጠውና አብረን እንሰራለን ማለት ነው። እስከዛ መልካም ቆይታ። ሰላም የተወደዳችሁ በድጋሚ እንድቆያችሁኝ የኔ ማሮች፣ ይኸው እንደዚህ ኮኮ ብሎልኛል። እንደዚህ ያሸኩበትን አነሳዋለሁ። ሊጡ በቆንጆ ሁኔታ ነው እንደዚህ ኮፍ ያላያችሁት። ከዛ እዚህ ጋር ዱቄት አለኝ። በዚህ ነው የምንሰራው። ይሄ ያላችሁ አላችሁ። በዚህ ነው የምንሰራው። እንግዲህ ሰራ አብረን እናያለን ማለት ነው። አሁን ሊጡን በትንሽ እንደዚህ እየቆረጥኩኝ አላበዛውም። እንደዚህ እያረኩኝ እየቆረጥኩኝ እንደየመጥናችሁ እንደየምትፈልጉት። እኔ ግን እንደዚህ እንደዚህ እያረኩኝ
ቆርጬ እዚህ ጋር ዱቄት አለኝ። እንደዚህ ዱቄት አለኝ። እንደዚህ እያረኩኝ እንደዚህ በምትፈልጉት ሳይዝ ቆራርጣችሁ እንደዚህ ትዳምጣላችሁ። ዱቄት እያስነካችሁ በጣም ስስት እንዳይልባችሁ ውስጡ ባዶ እንዳይሆን በጣም ድርቅ እንዳይል ውስጡ ክፍት ነው የሚሆነው። እንደዚህ ሲይዝባችሁ ዱቄት እንደዚህ ጭምር እያደረጋችሁ በኩል ሳይዝ ትደምጣላችሁ ማለት ነው። ሁሉም ቦታ እኩል እንዲሆን እንደዚህ አድርጌ በጣም ስስ ያልሆነ በጣም ያልወፈረ እንደዚህ ሁሉንም ዳምጬ እመጣለሁኝ። አብረን እዛ ሳስገባ አሳያችኋለሁ። ወዶችዬ እንደዚህ አድርጌ ዳምጬ ቆራርጬ ጨርሻለሁኝ። መጠኑን እንደምትፈልጉት መሳሳቱ በጣም መክፈን መሳሳቱን በጣም መወፈር የለበትም። እንደዚህ ዳምጬ ጨርሻለሁኝ። እዚህ ጋር አደርጋለሁ። እዚህ ጋር የማደርገው እንዲፈጥንልኝ ነው። እዚህ ጋር አንድ ጀምሬያለሁ። እንደዚህ ነው የሚሆነው። ውስጡ ክፍት ነው የሚሆነውላችሁ እንደዚህ። ከዛ በጅቡንም ይበላል፣ በፉልም ይበላል። እዚህ ጋር እንደዚህ ያለኝ። ከዛ ከፍቻ አሳያችኋለሁ ማለት ነው። በፊት ለፊትም በጀርባ እንደዚህ እያደረኩኝ ያገላበኩኝ እንደዚህ እያደረኩኝ ከዛ መልሼ እንዳደርገዋለሁ ማለት ነው። እንደዚህ እያደረኩ እሰራለሁ ማለት ነው። እና ማውዶችዬ እንደዚህ እያደረግን እንደዚህ እየሰራ ነው። ከዚህ በጣም እንትን ስለሆነ ፍጥነት ያስፈልጋል ማለት ነው። መዘግየት አያስፈልገውም። ቶሎ ነው እስል የሚለው እያገላበጣችሁ ጥንቃቄ አድርጉ እንዳያቃጥላችሁ። እንደዚህ እያደረጋችሁ ከዛ ላይ ያለውን ለፍጥነት ነው እንደዚህ የምታደርጉት። እንደዚህ ታደርጋላችሁ። ያንን እስከሚበስል ደግሞ እዚህ ጋር የዳመጣችሁትን እያነሳችሁ እንደዚህ እያደረጋችሁ ማለት ነው። ያው እንደዚህ ይሄ ቆንጆ ነው። ውስጡ በጣም ክፍት ነው እና እንደዚህ እያደረጋችሁ ሞክሩት። እና ደግሞ ዱቄት ምንድን ነው ማለት ነው ሰራሚክ ላይ ነው የተደረገችው ነው። አስባችሁታል? ለኢትዮጵያ ምንም አይነት ጣውላ ላይ ማርጋችሁ ጠረጴዛ ላይ ማርጋችሁ መዳመጫ ትሆናችኋለች ማለት ነው። እዛ ላይ ቀላል ናት። በቀላል መንገድ ትያዛለች። እናንተን እያወራሁኝ እንደዚህ በራሱ እንደዚህ ያደርገዋለሁ። ግን በጣም ነው የሚያቃጥለው። እኔ ብዙ ጊዜ እጄን ያቃጥለኛል። ጥንቃቄ አድርጉ ማለት ነው። እንደዚህ እያደረጋችሁ የታችኛው እስከሚበስልላችሁ ድረስ የላይኛው እንደዚህ ቶሎ። ሰላም ውዶችዬ፣ እንደዚህ ሰርቼ ጨርሻለሁኝ ማለት ነው። በጣም ቆንጆ ነው። በጣም ውስጡ ክፍት ነው። እንደዚህ ቆርሳችሁ ማለት ነው። እንደዚህ ክፍት ነው። ከውስጥ የፈለጋችሁትን ነገር ማድረግ ትችላላችሁ። ይሄ ላሳያችሁ። እንደዚህ አድርጋችሁ ሰዎቹ በጅቡንም ይበሉታል። ከውስጥ የፈለጋችሁን ዶሮ ምናምን ማድረግ ትችላላችሁ። በጣም ቀላል ነው። ቆንጆ ነው። ጣሙንም ሰርታችሁ ቅመሱት። እንዳርጌ እኔ ለቁርስ ሰርቼ ጨርሻለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። በድጋሚ በሌላ ቪዲዮ እስከምንገናኝ ጊዜ መልካም ቆይታ ይሁንላችሁ። ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉልኝ። አበረታቱኝ ልጆችዬ። አመሰግናለሁ። ወዳችኋለሁ።